አሁን ያለነው አጼ ቴዎድሮስ ትምህርት ቤት ነው። እንግዲህ እዚህ ትምህርት ቤት በትምህርት ለትውልድ የተሰሩ የትምህርት ቤቶች መሰረተ ልማት ማሻሻያ መርሃ ግብር ላይ በጨርቆስ ክፍለ ከተማ ወረዳ 1 ላይ የተሰሩ ስራዎች ነው የምናየው። በዚህ መርሃ ግብር እዚህ ትምህርት ቤት ላይ ለዘመናት የነበረው የትምህርት ቤት የመማሪያ ክፍሎች እንዲሁም ደግሞ የአስተዳደር ቢሮዎች እጥረት በዚህ መርሃ ግብር ነው ችግሩ ተቀረፈው። አጠቃላይ ግን በጨርቆስ ክፍለ ከተማ አጼ ቴዎድሮስ ትምህርት ቤት ብቻ አይደለም የክፍለ ከተማ አስተዳደር ሌሎችም ትምህርት ቤቶች ላይ እንዲሁም ያሉ የትምህርት ግብዓት እጥረቶች፣ የመማሪያ ክፍሎች፣ የአስተዳደር ቢሮዎች እንዲሁም የመመገቢያ አዳራሾችን ጭምር ነው በዚህ ፕሮግራም ላይ ችግሩ እየተቀረፈ ያለው። አጠቃላይ ግን በለውጡ ማግስት ለውጡ መንግስት ለትምህርት ስብራት የሆኑ የትምህርት ቤት ደረጃ ማሻሻል፣ የትምህርት ቤት ግብዓቶችን የማሟላት እንዲሁም ስታንዳርዳቸው የጠበቁ መማሪያ ክፍሎች፣ መመገቢያ አዳራሾች፣ የአስተዳደር ቢሮዎች እንዲሁም የስፖርት ማዘውተሪያ ቦታዎችን ማስተካከልና እርምጃ የመውሰድ ስራዎች ናቸው የተወሰዱት። ያደጉ ሀገራትን ዋና ሚስጥራቸው ስንመለከት ለትምህርት ዘርፍ የሰጡት ትኩረት ነው የምንመለከተው። አጠቃላይ ግን በሀገራችንም ብሎ በአዲስ አበባ ከተማ አሁን በለውጡ ማግስት የተወሰዱ ትምህርት ላይ የተወሰዱ እርምጃዎች እጅግ በጣም ለውጥ ያመጡና ዘርፈ ብዙ ችግሮችን የቀረፉ ናቸው ብለን መውሰድ እንችላለን። አሁን የምንገኝበት ትምህርት ቤትም የዚህ ፕሮግራም ትሩፋት ውጤት እንደሆነ ነው የምንገነዘበው። አጠቃላይ ግን ትውልድ መገንባት የሁሉም ዜጋ ግዴታ እንደሆነ እንረዳለን።